ሰላም ሰላም ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ ሰላማችሁ በክርስቶስ ይብዛልኝ። እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እንዴት አላችሁልኝ? ከእናንተ ጋር ሁሉ ሰላም እንደሆነም ተስፋ አደርጋለሁኝ። እንዴት ናችሁልኝ? ውድ ቤተሰቦቼ ቪዲዮውን ስትመለከቱ ላይክ፣ ሸር፣ ሰብስክራይብ እንዲሁም የደወል ምልክቷን አንዴ በመጫን ቤተሰብ ይሁኑ። ላይክ እና ሸር ሰብስክራይብ እንዳይረሳ ቤተሰቦችዬ። ዛሬ በአዲስ ቪዲዮ መጥቻለሁ። እሱም በጣም የሚያስደስት በጣም ከሚባለውም በላይ የሚያስደስት ነው። ወንድማችን ብሩኬ የእውነት የተግባር ሰው ነው እና ዛሬ ደስ በሚል ሁኔታ መጥቷል። የሚያምር መኪናውን ገዝቶ ጨረቀይን ቅመሟን ሰርፕራይዝ አድርጓታል። ይሳ ደግሞ ማመን አቃተኝ እያለች ነው እና የእውነት በጣም ነው ደስ የሚለው። እግዚአብሔር አምላክ የስኬት እንደው በእውነት እንደዚህ እንዲሳካለትም መድኃኒዓለም ስለረዳው በጣም ደስ ብሎኛል። እግዚአብሔር ይመስገን። የእውነት ከነሱ በላይ እኔ ነኝ የተደሰትኩት። የሚገርማችሁ ነገር እግዚአብሔር ይመስገን ስለ ሁሉም ነገር። ይህን ሁሉ ያደረገ እግዚአብሔር አምላክ ነውና ስሙ የተመሰገነ ይሁን። ብሩክዬ የእውነት የምትደሰትበት፣ ቤተሰቦችን የምታስደስትበት፣ እናትህንም በጣም ከልብ እንድታስደስታትኝ ብዙ አላማ ነበረህ እና እግዚአብሔር አምላክ ደግሞ ይህን ስኬት ስላሳካልህ በጣም ደስ ብሎኛል። ከወዲሁም መልካም ምኞቴን እመኝልሃለሁኝ የኔ ወንድም፣ የኔ ጠንካራ፣ ለእውነት በስስት የምታያትና በስስት የምትመለከታት እናትህን የእኛም እናት ናትና እናታችን እንኳን ደስ አለሽ እናታችን ሙሽዬ፣ እንኳን ደስ አለሽ እንልሻለን። እኛ የብሩኬ ፋሚሊዎች ነንና እንኳን ደስ አለሽ የኔ እናት። ቅመሟዬም ሀይሚዬ እንኳን ደስ አለሽ የኔ ዳይመንድ፣ የኔ ጨረቃ፣ የእውነት እንኳን ደስ አለሽ እላለሁኝ። ብሩክዬ በእውነት እግዚአብሔር አምላክ ጅማሬያቸውን ሳይሆን ፍጻሜያቸውን ያሳምርላችሁ እላለሁኝ። እንግዲህ ውድ ቤተሰቦቼ ላይክ እና ሼር ሰብስክራይብ እንዳይረሳ። የሚገርማችሁ ነገር ማለት ነው ማንኛውንም ነገር ለመስራት ሲያስብ ብሩክዬ ሲያቅድ በቃ አይተነፍስም፣ ለሰው አይናገርም። አይደለም ለሰው ቀርቶ ለጓደኛ ቀርቶ ለቅመሟዬ ለሀይሚ እንኳን ትንፍሽ አይላትም። ምክንያቱም ያ ነገር ግዴታ መሳካት አለበት ይላል እና ደግሞ ይሳካል ወይንስ አይሳካም? ከተሳካ እሺ፣ ካልተሳካስ ለምን? ከተሳካ በኋላ ነው መናገር የምፈልገው ይላል እና የእውነት እግዚአብሔር አምላክ በስኬት ሁሉ የምትደሰት ያድርግህ። የእውነት እግዚአብሔር አምላክ መጨረሻንም ያሳምርላችሁ እላለሁኝ። የሁላችሁንም ከዚህም በላይ ከፍ እንድትሉ ምኞቴ ነው። ብሩክዬ፣ ሀይሚዬ የእውነት የብሩክዬ ወንድሞችም እንኳን ደስ አላችሁ እላለሁ ከወዲሁ። የእውነት ውድ ፋሚሊዎቼ በጣም 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 ብሩኬ እኔ እንጃ አስተሳሰቡ በጣም ለየት ያለ ነው እና ለራሱ ይህን ሁሉ ነገር ሳረግ ለጓደኞችም ለቤተሰብ ምንም አልተናገርኩም። ማንም አያውቅም። ያኔው ቤካ 2-3 ናቸው እንጂ ሌሎቹ አያውቁም ይላን ብሏንና በእውነት እግዚአብሔር አምላክ እኔ እንጃ ምን አይነት ጭንቅላት እንዳለህም እግዚአብሔር ይወቅ ነውና የእውነት እግዚአብሔር አምላክ ይህን ጸባይህን የማይቀይርብህ የኔ የተግባር ሰው የኔ ወንድም በእውነት እግዚአብሔር አምላክ ከፍ ያድርግ ከዚህም በላይ። ይህም መኪና ደግሞ የምትደሰትበት የምትስቅበትኝ ያሰብከውን ሁሉ የምታሳካበት ያድርግልህ እላለሁኝ እኔ ወንድም። በእውነት ውድ ፋሚሊዎቼ ያው ከኔ በላይም እናንተ እንደምትደሰቱ አውቃለሁና ፍቅራችሁን ግለጹላቸው። ላይክ ሸር ሰብስክራይብ እያደረጋችሁ እንዲሁም ኮሜንት እያደረጋችሁ ፍቅራችሁን ግለጹላቸው እላለሁኝ። የእውነት በጣም ነው ደስ ያለኝ። ከነሱ በላይ እኔ ነኝ የተደሰትኩት። ማርያምን በጣም ነው ደስ ያለኝ። እግዚአብሔር ይመስገን። ይሄን ያደረገ አምላክ ስሙ የተመሰገነ ይሁን እና በጣም ነው የሚያስደስተው። አንዳንድ ሰዎች አሉ የሆነ ነገር እንኳን ገና ሲያቅዱ ነው እና ይህን አቅጃለሁ ብለው የሚተነፍሱት። ብሩኬ ግን እያንዳንዷ ትንሽም ይሁን ትልቅ ትሁን ማለት ነው ከራሱ ውጭ ትንፍሽ አይላትም። በቃ ያን ነገር አሳክቶ ማሳየትና ማየት እንጂ አስቀድሞ መተንፈስ አይወድምና በእውነት ይህን ጸባይህን እግዚአብሔር አምላክ አይቀይርብህ የኔ ወንድም። በርታልኝ ከዚህም በላይ
እግዚአብሔር አምላክ ፍጻሜያችሁን ያሳምርላችሁ። ከቅመማዬ ጋር ደግሞ ከአንድ ላይ ተጣምራችሁ ያው የአራት ልጆቻችሁ እናትና አባት ለመሆን ያብቃችሁ። የምወልዱት የምታፈሩት ፍሬ የእውነት የእናንተን ራዕይ አይቶ የሚያድጉ ይሁንና የእውነት በጣም ነው ደስ ያለኝ። ሀይሚዬ የኔ ጨረቃ የኔ ዳይመንድ በጣም ነው የምወድሽ፣ በጣም ነው የማከብርሽ። የእውነት በጣም ነው ደስ ያለኝና ሀገር ስገባ ያው እንደማገኛችሁ ተስፋ አደርጋለሁኝ። የእውነት በጣም ነው ደስ ያለኝ። ማርያምን እግዚአብሔር አምላክ እንደው ፍጻሜያቸውን ያሳምርላቸው፣ ደስታቸውን ይጨምርላቸው ላለሁኝ። በጣም ነው ደስ ያለው። እግዚአብሔር ይመስገን ስለ ሁሉም ነገር፣ እግዚአብሔር ይመስገን ነው የሚባለው። የእውነት ይሄን ያደረገ አምላክ ስሙ የተመሰገነ ይሁን። ሳያስባን እግዚአብሔር ይፈጽማል እና ያው ብሩክዬ እንግዲህ ከዚህ በላይ ምንም አልልህም። ደስታችን ነው፣ ሳቃችን ነው። እንደዚህ ተደስታችሁ ደግሞ ስላየን በጣም ደስ ብሎናል። እግዚአብሔር ይመስገን። የእውነት እኔ በስመ አብ ከእናንተ በላይ እኔ ነኝ የተደሰትኩትና እግዚአብሔር አምላክ ይጨምርላችሁ። የኔ ወንድም ያው የወንድማችን አብሮ ያለውን ስሙን ባላውቀውም እንግዲህ ጓደኛ ማለት በጓደኛው ደስታ መደሰት ማለት ነው። እንዲህ ነው ጓደኛ ሲደሰት መቅናት ሳይሆን ጓደኛ ሲደሰት እንደዚህ አብሮ መሳቅ መደሰት በጣም ያስደስታልና እግዚአብሔር ያክብር ወንድም አለምዬ። የእውነት በጣም ነው ደስ ያለኝ ማርያምን። በእነሱ ደስታ እነሱ በላይ እኔ ነኝና ደስ ያለኝ። እግዚአብሔር ይመስገን። ውድ የዩቲዩብ ቻናል ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድታበረታቱ በትህትና ጠይቃለሁኝ። የእኔ ውድ ፋሚሊዎች ያው አዲስ ጀማሪ እንደመሆኔ እንድታበረታቱኝ። እኔም የመዳም ቅመም ነኝ ከመዳም ኩሽና ሁኜ ነው እና እንድታበረታቱኝ በትህትና ጠይቃለሁ። አይዞሽ በርቺ እያላችሁ በኮሜንት ፍቅራችሁ እንድትገልጹልኝ እና እንድታበረታቱኝ በትህትና ጠይቃለሁ። የእኔ ውድ ፋሚሊዎች እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ ድረስ ኢትዮጵያ ሀገራችንን ሰላም ያደርግልን። የእውነት የመጣብንን ፈተና የመጣብንን ጉድ እግዚአብሔር አምላክ ወደዛ ይጣልልንና ፍቅርን፣ አንድነትን፣ መተሳሰብን ይስጠን እላለሁ። ኢትዮጵያ ሀገራችንን ሰላም ያደርግልን። ውስጧን ገነት ዳሯን እሳት አድርጎ ከክፉ ነገር ይሰውርልን። እኛንም ወጥቶ ከመቅረት ሰውሮ በሰላም ለቅድስት ሀገራችን ያብቃን። ለቤተሰቦቻችን ላይ ለስጋ ያብቃን። የእውነት እላለሁኝ። እንግዲህ እግዚአብሔር አምላክ ደግሞ ወዶና ፈቅዶ በሰላም ሀገራችን ገብተን እፎይ የምንልበት የምናርፍበት የማታ እንጀራ ይስጠን ይስጣችሁ እላለሁኝ። ውድ ቤተሰቦቼ እንግዲህ ቪዲዮ ይህንን ይመስል ነበረ። እስከዚህ ጊዜ እስከዚህ ሰዓት አብራችሁ ስለነበራችሁ ሁሉ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ላይክ፣ ሸር፣ ሰብስክራይብ እንዳይረሳ የኔ ውድ ፋሚሊዎች። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በያላችሁበት የእግዚአብሔር ሰላምታ ብዝዝት ይበላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ እላለሁኝ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን።